የእህቷ አሰቃቂ ሞትና በካምፕ ውስጥ የነበረው ስቃይ ሁሉ በዓይነ ምሕረቷ መጣ። ይቅርታ የስሜት ጉዳይ ሳይሆን የፍቃድና የትዕዛዝ ጉዳይ መሆኑን አውቃ ነበር። እጇን ዘርግታ የዚያን ጨካኝ ሰው እጅ ስትጨብጥ። የዛሬ ታሪካችን በእውነተኛ ታሪክ ላይ የሚያጠነጥን ነው። ይህ ስለ ምህረትና ይቅርታ የሚያወሳ እውነተኛና ልብ የሚነካ ታሪክ ነው። ኮሪ ቴን ቡም ትባላለች። ታዋቂ ደራሲና ክርስቲያን ሴት ናት። የኮሪ ቴን ቡም ታሪክ በሁለተኛው የዓለም ጦርነት ወቅት በናዚዎች ላይ ባሳየችው አስደናቂ ጽናት አይሁዶችን በመታደጓና ከጦርነቱም በኋላ ባስተማረችው የይቅርታና የፍቅር ሕይወት የምትታወቅ ታዋቂ ክርስቲያንና ደራሲ ናት። ኮሪ ቴን ቡም እንደ አውሮፓ አቆጣጠር ኤፕሪል 15 1892 በኒውዚላንድ ሆላንድ ሃርለም ከተማ ተወለደች። ያደገችው እጅግ ጥልቅ እምነት ባለው የፕሮቴስታንት ክርስቲያን ቤተሰብ ውስጥ ነው። አባቷ ካስፐር ቴን ቡም የታወቀ ሰዓት ጠጋኝ ነበር። ኮሪ የአባቷን ሙያ በመማር በሆላንድ ታሪክ የመጀመሪያ ሕጋዊ ፍቃድ ያላት ሴት ጠጋኝ መሆን ችላ ነበር። በ1940 ናዚዎች ሆላንድን ሲወሩ አይሁዶችን ማሳደድና መግደል ይጀምራሉ። የቴን ቡም ቤተሰቦች በክርስቲያናዊ ፍቅርና ሰብአዊነት ተገፋፍተው አይሁዶችን ለመርዳት ወሰኑ። በቤታቸው ቤጂ በሚባል የእሳት ሱቅ የላይኛው ፎቅ ላይ ባለው የኮሪ መኝታ ክፍል ውስጥ የውሸት ግድግዳን በመስራት ምስጢራዊ የመደበቂያ ክፍል አዘጋጁ። ኮሪና ቤተሰቦቿ በሆላንድ የከርሰ ምድር ተቃዋሚዎች ጋር በመተባበር ከ800 በላይ አይሁዶችን እና የጦርነት ስደተኞችን ከሞት አድነዋል። ፌብሩዋሪ 28 1944 በአንድ ባንዳ ጥቆማ ምክንያት የናዚ ምስጢራዊ ፖሊስ ቤታቸውን ወረረ። በወቅቱ ምስጢራዊ ክፍል ውስጥ የነበሩት 6 አይሁዶችን ባያዙም ኮሪ፣ እህቷ ቤተሲና አባታቸው ተያዘ። አባታቸው ከተያዘ ከ10 ቀን በኋላ በእስር ቤት ሕይወቱ አለፈ። ኮሪና እህቷ ቤተሲ ደግሞ ጀርመን ውስጥ ወደሚገኘው አሰቃቂው የራቨንስብሩክ የሴቶች ማጎሪያ ካምፕ ተላኩ። ቦታው የጨለማና የግርፋት ስፍራ ነው። ካምፑ እጅግ የተጨናነቀ በቅማልና በተላላፊ በሽታዎች የተሞላ ነበር። እስረኞችን በቀን ለረጅም ሰዓታት በብርድ ውስጥ ከባድ ስራ እንዲሰሩ ይገደዱ ነበር። በትንሽ ጥፋት በጅራፍ ይገረፉና ይራቡ ነበር። ኮሪ ወደ ካምፕ ስትገባ በልብሷ ውስጥ በሚስጥር የደች ቋንቋ የተተረጎመ ትንሽ መጽሐፍ ቅዱስ ደብቃ አስገብታ ነበር። ናዚዎች እስረኞችን በየቀኑ በሚፈትሹበት ወቅት የኮሪ መጽሐፍ ቅዱስ በታምር ሳይያዝ ቀርቷል። ኮሪና እህቷ ቤተሲ በካምፕ ውስጥ ባራክ 28 በተባለው የመኝታ ክፍል ውስጥ በየምሽቱ የተደበቀውን መጽሐፍ ቅዱስ እያነበቡ ሴቶችን ያጽናኑ ነበር። ያ የጨለማ ክፍል ለብዙ እስረኞች የብርሃንና የሰላም ስፍራ ሆነ። ቤተሲ በካምፕ ውስጥ በነበረው ከፍተኛ ስቃይ ምክንያት ሕይወቷ ከማለፉ በፊት ለኮሪ እንዲህ ስትል ትንቢት ነገረቻት። ከጦርነቱም በኋላ ሰዎችን ማከሚያና ማገገሚያ የሚሆን ትልቅ ቤት ማዘጋጀት አለብን፣ እንዲሁም ናዚዎችን ጨምሮ ለዓለም ሁሉ ፍቅርና ይቅርታ ማስተማር አለብን ብላ ቤተሲ ታኅሳስ 1944 በዚያው በካምፕ ውስጥ አረፈች። ከጦርነቱም በኋላ ኮሪ የእህቷን አደራ በመቀበል በዓለም ዙሪያ እየተዘዋወረች ማስተማር ጀመረች። ይሁን እንጂ እምነቷና ይቅርታዋ ትልቅ ፈተና የገጠመው በ1947 ሙኒክ ጀርመን ውስጥ ነበር። በአንድ ስብሰባ ላይ ነበር ኮሪ በአንድ የጀርመን ቤተክርስቲያን ውስጥ ስለ እግዚአብሔር ይቅርታ አስተምራ ስታበቃ አንድ ሰው ወደ እሷ ሲመጣ አየች። እሱም በራቨንስብሩክ ካምፕ ውስጥ እሷንና እህቷን ያሰቃይና ሴቶችን ሲታጠቡ እርቃናቸውን እያዩ ያሾፉባቸው ከነበሩት እጅግ ጨካኝ የኤስኤስ ጠባቂዎች አንዱ ነበር። ሰውየው ወደ እሷ ቀርቦ እንዲህ አላት፣ እህት፣ ስለ አስደናቂ ትምህርትሽ አመሰግናለሁ። እኔ በራቨንስብሩክ ዘበኛ ነበርኩ። እግዚአብሔር ይቅር እንዳለኝ ያውቃለሁ። ነገር ግን አንቺስ ይቅር ትይኛለሽ? በማለት እጁን ወደ እሷ ዘረጋ። ኮሪ በዛች ቅጽበት ክንዷ እንደቀዘቀዘና በውስጧ ከፍተኛ ቁጣና ጥላቻ እንዳመጣባት በማስታወሻ ላይ ጽፋለች። የእህቷ አሰቃቂ ሞትና በካምፕ ውስጥ የነበረው ስቃይ ሁሉ በዓይነ ምሕረቷ መጣ። ይቅር ልለው አልችልም ብላ አሰበች። ኮሪ በወቅቱ ስሜቷ ባይፈቅድም ይቅርታ የስሜት ጉዳይ ሳይሆን የፍቃድና የትዕዛዝ ጉዳይ መሆኑን አውቃ ነበር። በውስጧ ጌታ ሆይ እጄን አነሳለሁ፣ አንተ ግን ፍቅርን ስጠኝ ብላ በሚስጥር ጸለየች። እጇን ዘርግታ የዚያን ጨካኝ ሰው እጅ ስትጨብጥ ከትከሻዋ ተነስቶ እስከ እግሯ ድረስ የሚወርድ የመለኮታዊ ፍቅር ሙቀት በሰውነቷ ውስጥ እንደፈዘዘ መሰከረች።
አይኖቿ በእንባ ተሞልቶ ወንድሜ ሆይ በሙሉ ልቤ ይቅር ብዬሃለሁ አለችው። እግዚአብሔር ይቅር እንድንል ሲያዘን ትእዛዝን ለመፈጸም የሚያስፈልገንን ፍቅርና አቅም አብሮ ይሰጠናል ትል ነበር። ይህ የይቅርታ ታሪኳ ዛሬም ድረስ በዓለም ላይ ካሉ ታላላቅ የሰላምና የፍቅር ምክንያቶች አንዱ ተደርጎ ይወሰዳል። ኮሪ ቴን ቦም በተወለደችበት በ1983 በ91 ዓመቷ በካሊፎርኒያ አሜሪካ አረፈች። የእስራኤል መንግስት አይሁዶችን ለመታደግ ላደረገችው ውለታ ከአሕዛብ ወገን የጽድቅ ሰው የሚል ከፍተኛ ክብር ሰጥቷታል። በሆላንድ የሚገኘው የቀድሞ ቤታቸው በአሁኑ ወቅት የኮሪ ቴን ቦም ሙዚየም ሆኖ በአሁኑ ሰዓት ያገለግላል። ከዚህ ታሪክ ትልቅ ትምህርት እንዳገኛችሁ ተስፋ እያደረግን እኛም ልባችን ለይቅርታ እናዘጋጅ እንላለን። የዛሬ ታሪካችን እዚህ ላይ ያበቃን። ያላችሁን ሀሳብና አስተያየት እየሰጣችሁን ቀጣይ በሌላ አስተማሪ ታሪክ እስከምንገናኝ መልካም ሳምንት